ማህበራዊ ሚዲያ ሀገር ይገነባል ሀገርም ያፈርሳል። ይህ የሚወሰነው እንደያጠቃቀማችን ሁኔታ ነው። ለበጎ ነገር ካዋልነው ዘርፈ ብዙ ቆይታ ይኖረዋል። በአንጻሩ በተሳሳተ መንገድ ከተጠቀምነው ደግሞ ችግር ማስከተል አይቀርም። ዛሬ በመረጃ ዘመን ዓለም አንድ መንደር በሆነችበት ሁኔታ የመረጃ ፍሰቱ የብርሃን ፍጥነት በሆነበት ሰዓት መረጃ ከወርቅ የከበረ ዋጋ ያለውና ከቦምብ የበለጠ አደጋ ያረገዘ መሆኑ ግልጽ እየሆነ መጥቷል። ቁም ነገሩ ፍሬውን ከእንክርዳዱ እውነቱን ከውሸቱ ከመለየት ላይ ነው። መረጃዎች እንደሚያሳዩት 5.1 ቢሊዮን ያህል የዓለማችን ነዋሪ ማህበራዊ ሚዲያ ይጠቀማሉ። ይህም ከጠቅላላው የዓለም ሕዝብ 63% እንደሆነ ይገመታል። በተሳትፎ ረገድ ካየነው ደግሞ የአንበሳውን ድርሻ የያዙት ወጣቶች ናቸው። ከማህበራዊ ሚዲያ 3.6 ቢሊዮን ደንበኛ በማፍራት ፌስቡክ ቀዳሚነቱን ሲይዝ ደረጃው ዩቲዩብና ዋትስአፕ እያለ በቅደም ተከተል ይቀመጣል። ሁሉም ወጣቱን የማህበረሰብ ክፍል ማዕከል አድርገው የተቀረጹ ናቸው። እዚህ ላይ ነው እንግዲህ እንደ ሀገርና እንደ ህዝብ መጠንቀቅ ያለብን። እንደ አሸን የፈላው የማህበራዊ ሚዲያ የተሳሳተ መረጃ ወጣቶቻችን ተጠልፈው እንዳይወድቁ መከላከል እንደሚያስፈልግ ሁሉም የቀረበላቸውን መረጃ በአግባቡ መዝነው ጎጂና ጠቃሚውን እንዲለዩ መገንዘብ መከታተልና መደገፍ ይጠበቅብናል። ከሁሉም በላይ ደግሞ ወጣቱ የማህበረሰብ ክፍል መረጃዎችን ፈትሾ በአግባቡ መጠቀም ይኖርበታል። በዚህ ዙሪያ ከአንዳንድ የቦንጋ ከተማ ወጣቶች ጋር ቆይታ አድርገናል። የዛሬው ዝግጅታችንም በዚሁ አግባብ የተሰናዳ ስለሆነ አብሮነታችሁን እንሻለን። መልካም ቆይታ ከፕሮግራማችን ጋር። በሀገራችን ኢትዮጵያ ውስጥ ብዙ አይነት የማህበራዊ ሚዲያዎች ይገኛሉ። ኢትዮጵያውያን ደግሞ በሰፊው የሚጠቀሟቸው ማህበራዊ ሚዲያዎች ያው ይታወቃሉ። ምሳሌ አድርገን የምናነሳቸው እንግዲህ እንደነ ፌስቡክ፣ ቴሌግራም እና እንደ ቲክቶክ የመሳሰሉ ሌሎችም አሉ። እነዚህ እንግዲህ ሰፊው የማህበረሰባችን ክፍል የሚጠቀማቸው የማህበራዊ ሚዲያ ዘርፎች ናቸው። ከነዚህ መካከል እኔ እንግዲህ ያው እንደነ ፌስቡክ ያሉትን በተለምዶ ብዙ ጊዜ የምጠቀመው ነው በግሌ። ቴሌግራምንም እንደዚሁ ቲክቶክንም አንዳንድ ጊዜ የምጠቀምበት ሁኔታዎች አሉና ሀገራችን ላይ እንግዲህ አሁን ባለችበት ሁኔታ ውስጥ የማህበራዊ ሚዲያ ተጽዕኖ ምን ያህል ነው የሚለውን እንደ አንድ ወጣት ብዙ የምገነዘባቸው ነገሮች አሉ። እኔ ያው በአዎንታዊ መንገድ እጠቀመዋለሁ፣ ግን በአሉታዊም በአዎንታዊ መንገድ የሚጠቀሙ ሰዎችን አስተውዬ ታዝቤ ያውቃለሁ። ስለዚህ እኔ በዚህ መንገድ ነው የምጠቀመው። ብዙ መልካም ሀሳቦችን ሼር አደርጋለሁ። ሰዎች አንዳንድ ስራዎችን ሰርተው በማህበራዊ ሚዲያ በሚያስተዋውቁበት ጊዜ ሀሳባቸውን የሚደግፍ የሚያበረታታ አስተያየቶችን ወይም ደግሞ በተለምዶ በእንግሊዝኛው ኮሜንት እንደምንለው አይነት ነገሮችን እየሰጠው በአግባቡ ማህበራዊ ሚዲያን የምጠቀም ወጣት ነኝ። እኔ ማህበራዊ ሚዲያ ተጠቃሚ ነኝ። ማህበራዊ ሚዲያ ያው ስናየው ጥቅሙ ብዙ ነው። በጥሩ ጎኑ ካየ ነው። እኔ የሚጠቀመው ደግሞ ያው ለራሴ በጥሩ ጎን ነው የሚጠቀመው። ጥሩ ነገር ነው የሚላቸውን ነገሮች ለማስተላለፍ ሰውን ያስተምራል የሚለውን ነገር ማህበረሰቡን ያስተምራል የሚለውን ነገር ለመጠቀም የተለያየ ኢንፎርሜሽኖች ሲኖሩ እነሱን ነገሮች ለማጋራት ሲል ማህበራዊ ሚዲያን ይጠቀማለሁ። ቲክቶክ ይጠቀማለሁ፣ ፌስቡክ፣ ዩቲዩብ እነዚህ ከነዛም ደግሞ የተለያዩ መረጃዎችን በማግኘትና ለማህበረሰቡ ለማድረስ በእንደዚህ አይነት አካሄድ ማህበራዊ ሚዲያን ለጥሩ ጎኑ ነው የሚጠቀመው። እኔ አንዱ ማህበራዊ ሚዲያ ተጠቃሚ ነኝ በግልጽ ማለት ነው። ያው ድሮ ተማሪ ጀምሬ ሆኜ ማለት ነው ማህበራዊ ሚዲያን እጠቀማለሁ። ለምጠቀምበት የራሱ የሆነ አድቫንቴጅ አለው ወይም ጥቅም አለው። ማህበራዊ ሚዲያ ስትጠቀም የተለያዩ ማህበራዊ ገጾች ላይ ፌስቡክ አለ፣ ቴሌግራም አለ፣ ኢሞ አለ፣ ኢንስታግራም አለ። እነዚህን እስካሁን ለስጠቀም የነበረበት ሁኔታዎች አሉ። ከዛ በተጨማሪ ማህበራዊ ሚዲያ ላይ ስንጠቀም ለሀገርን፣ ለግለሰብን፣ ለራሴ ማለት ነው የሚጠቅምበት ሁኔታ አለ። አሁን ለራሴ ማህበራዊ ሚዲያ ይጠቅማል ሲባል የተለያዩ ወቅታዊ የሆኑ መረጃዎችን ከማግኘት አንጻር
ከዛም በተጨማሪ ራስን ዓለም ባንድ መንደር በታጠረች ሰዓት የዛም ተከፋይ ሆኜ የሚገለገልበት የራሱን ጥቅም አለው። በዚህ ልክ ለራስ የሚጠቅምበት ሁኔታ አለ። እንደ ሀገር ያለውን የወጣቱን የማህበራዊ ሚዲያ አጠቃቀም ስናይ እውነት ለመናገር ብዙ ነገሮች እየተሻሻሉ የመጡበት ሁኔታ አለ። ቀደም ሲል ከነበረው ነገር ምናልባት አሁን ባለው ስናይ እንደ አገርም ይሁን እንደ ክልል ብዙ ለውጦች አሉ። ማህበራዊ ሚዲያን ከመጠቀም አንፃር ግን እንደኛ ዞን ከመጣን አልፎ መሰረታዊ የሆኑ ለውጦች ታች ወረዳዎች አካባቢ ከተማ አስተዳደሮች አካባቢ መጣ ቢሆንም ስፔሻሊ በተለይ እንደ ዞን እንደ ሪሰ ከተማችን እንደ ቦንጋ የማህበራዊ ሚዲያ አጠቃቀምን ስናይ አልፎ ተገቢ ያልሆኑ ጉዳዮች አሉና እነዚህ ነገሮችንም ለማስተካከል እኛም እየሄድን ያለንበት ርቀት አለ። እሱን አጠናክረን የምንቀጥል ነው የሚሆነው። ማህበራዊ ሚዲያ ምንድነው የሚለውን ነገር ማየት አስፈላጊ ነው። ማህበራዊ ሚዲያ ስንል ሚዲያ ከሚል ራሱ እንትን የመጣ ነው። የሚዲያ ዋናው ዓላማ በህብረተሰብ ውስጥ ያሉትን ሐሳቦች በማንሸራሸር አንድ የሆነ መግባባት ላይ ለመድረስ ነው። መግባባት ላይ ለመድረስ ስንል እንግዲህ መጥፎና ጥሩውን ነገር ለይተን ትክክለኛውን ነገር ለመቀበልና ለህዝብ ለማድረስ ነው ማለት ነው የሚዲያ ዓላማ። ሚዲያን በተለምዶ ፌስቡክን ቲክቶክን የሚጠቀመው ብዙ ጊዜ በኔጌቲቭ ሳይድ ወይም ደግሞ በአሉታዊ ጎኑ ሲጠቀም እናስተውላለን። ብዙ ጊዜ እኔ የምከተላቸው ሰዎች አሉ፣ እኔንም የሚከተሉኝ ሰዎች አሉ። ለምሳሌ በፌስቡክ ብዙ አይነት ሀሳቦች ይነሳሉ፣ ብዙ አይነት አስተያየቶች፣ ብዙ አይነት ጦርነትን የሚቀሰቅሱ በዚህ በአዎንታዊ መንገድ ደግሞ ስናየው ስራ ፈጣሪዎች ስራቸውን ለማስተዋወቅ የተለያየ ነገር ሲያደርጉ እንመለከታለን። ብዙ ጊዜ አስተውለ ከሆነ ቲክቶክ የሚባለው ፕላትፎርም ላይ ሰዎች በዘፈቀደ አንዳንድ ነገሮችን ሲያደርጉ እንመለከታለን እና እኔ ለምሳሌ በጎ በሚባል መንገድ ማህበራዊ ሚዲያ ልጠቀም ብል ሀገራዊ በሀገር ደረጃ የሚያሳድረው ተጽዕኖ በጣም መልካም የሚባል ነው። ለምሳሌ የስራ ፈጠራ ቢኖረኝ መልካም ሀሳቦች ቢኖሩኝና ወጥቼ ባስተላልፍ ሼር ባደርግ ለሰዎች ባሳይ እንግዲህ በቤተሰብ ደረጃ ስንመለከት ገና እንጭጭ ዕድሜ ላይ ያሉ ልጆች ስማርትፎኖችን ስልኮችን የሚይዙ ናቸው። ማህበራዊ ሚዲያን በቀላል መንገድ መጠቀም የሚችሉ ናቸው። የነዚህ ልጆችን አእምሮ ሼፕ የማድረግ እድል አለኝ ነው ለምሳሌ። ስለዚህ እኔ ወጥቼ ማህበራዊ ሚዲያ ላይ የማስቀምጠው አዎንታዊም አሉታዊም ሀሳብ ቀጥታ ወጣቱን ዳይሬክት የሚያደርግ ነው። ስለዚህ ሀገሩን የያዘው ደግሞ ሀገሪቱን የሚረከበው ደግሞ ወጣት ነው። ስለዚህ መልካም የሚባሉ ሀሳቦችን ባስተላልፍ በተንቀሳቃሽ ምስልም ሊሆን ይችላል፣ በጽሁፍም ሊሆን ይችላል፣ ሰውን ከሰው የማያጋጭ ዘርን ከዘር የማያስቆጥር ሰውነትን ያስቀደመ መልካም የሆነ ሀሳብ ብናገር ባወራ ብጽፍ ተጠቅልሎ ይህ ሀሳብ እንደኔ አይነት ደግሞ ብዙ ወጣቶች ቢፈጠሩና በዚህ መንገድ የሚያስቡ ሰዎች ቢኖሩ ሀገር ትጠቀማለች፣ ሀገር አንድ ትሆናለች፣ ሀገር ወደ እድገት ጎዳና ትጓዛለች፣ ሰውን ከሰው በዘር በቀለም የማይለይ ትውልድ ይፈጠራል የሚል አመለካከት ነው ያለኝ። ማህበራዊ ሚዲያን ስንመለከት እንግዲህ ሁለት ስለት ያለው ብላ እንደማለት ነው። ምክንያቱም በሁለቱም ጎን ለጥሩ ጎን ስንጠቀመው ጥሩ ነገር እናስተላልፋለን። በዛውም ልክ ደግሞ የተለያዩ ነገሮችን ቶሎ አየር ላይ በማዋል ጉዳትም የሚያደርስ ሁለት ስለት ያለው እንትን እንደማለት ነው። ስለዚህ እኔ የምጠቀመው እንዴት ነው? እኔ ማህበራዊ ሚዲያ ጥቅሙን ስናይ ለኔ የተለያዩ መረጃዎችን ከሱ ላይ ያገኛለሁ። ለህብረተሰቡ የተለያዩ አዳዲስ መረጃዎችን ማህበረሰቡ እንዲያገኝ የተለያዩ የሚተላለፉ መረጃዎችን በቀላል መንገዱ እንዲያገኝና ሰው አይምሮ በየቀኑ አፕዴት እያደረገ ከዛ በሚያገኛቸው መረጃዎች መሰረት አይምሮውን አፕዴት እያደረገ እንዲያድግ በጣም ጥቅም አለው። የተለያዩ ስራዎችን እንሰራበታለን። ለማህበረሰቡ በቀላሉ እዚሁ ሆነ ብዙ ስራ መስራት ትችላለህ። ቢዝነስን መስራት ትችላለህ፣ ትምህርትን መማር ትችላለህ፣ የተለያዩ ነገሮችን ማድረግ ትችላለህ በማህበራዊ ሚዲያ አማካኝነት ማለት ነው። ለሀገርም ሆነ ለየትኛውም ነገሮች ሚዲያ ወሳኝ ነው። ምክንያቱም ሚዲያ አሁን ባለው ነባራዊ ሁኔታ አራተኛ መንግስት ነው። አንድን ነገር ማበላሸትም ይችላል፣ ጥሩ በጥሩ ጎንም ማሳየትም የሚችለው አራተኛ ደረጃ ላይ ያለው ማን ነው? ሚዲያ ነው። ሚዲያ ለሀገር በጣም ወሳኝ ነው። አንድን ነገር ማስተካከልም ማበላሸት የሚችለው የራሱ የሆነ የተለያዩ ማህበራዊ መሰረቶችን መቀስቀስ የሚችል አቅም ያለ ሚዲያ እንደሆነ ይታወቃል።
በዚህ ልክ ለሀገር ይጠቅማል የሚለውን ነገር እንወስዳለን። ወጣቱን ስንመለከት ወጣቱ ያው እድሜውም እንደሚያሳየው ያው አፍላ ጉልበት ያለው አፍላ እድሜ ያለው ክፍል ነው። ይሄም ማለት ያው በእኛ ሀገር ኮንቴክስት ከ15 እስከ 30 or 29 እድሜ አካባቢ ያለው ነው እኔ ባለሳሳት ወጣት የሚባለውና እነዚህ ወጣቶች እንግዲህ ዛሬ ላይ አገሪቱን የሚገነቡ ነገ ላይ መልሶ ደግሞ የሚረከቡ ወጣቶች ናቸው። ስለዚህ እነዚህ ወጣቶች ይሄን እያሰቡ ነው አንድን ነገር ሲያደርጉ ማድረግ ያለባቸው። ምክንያቱም ያው እድሜው ራሱ እንደሚወስነው ዛሬ ላይ አገሪቱን በአግባቡ ይዞ አካባቢውን በአግባቡ ጠብቆ ተንከባክቦ ከያዘ ነገም ላይ የሚጠቀመው እሱ ነው። በዛ ልክ ደግሞ አላግባብ የማይሆኑ ነገሮች ውስጥ ከገባ ደግሞ ነገም ተጎጂው ራሱ መሆኑን አንተም እንዳልከው ይሄን ይዞ ወጣቱ ማህበራዊ ሚዲያ አጠቃቀም ላይ ያለው ነገር እኔ እንዴት ነው እየተጠቀምኩኝ ያለው የሚለው ነገር በደንብ በውል ተገንዝቦ መጠቀም አለበት የሚል ነገር አለኝ። ይሄ አሁን ባለንበት እድሜ ማህበራዊ ሚዲያ የሚያመጣቸው ጣጣዎች ጎጂ ነገሮችን በጣም እየተመለከትን ነው፣ በጎ ነገሮችንም እየተመለከትን ነው። ግን ጎጂ ነገሩ በማደግ ላይ ያለ ሀገር እንደ ኢትዮጵያ ላለ ሀገር ጎጂ ጎኑ በጣም እጅግ በከፍተኛ ሁኔታ ነው። አሁን ላይ ኢትዮጵያ ውስጥ የምናያቸው በቀለም በክልል በተለያየ ነገር እየተባለ ብዙ አይነት ስም እየተሰጠው ሰውን ከሰው ጎረቤትን ከጎረቤት ማህበረሰብን ከማህበረሰብ እያላተመ እያጋጨ ያለው ነገር ዋነኛ አቀጣጣይ እንደ ፈንጅ ሆኖ እያገለገለ ያለው ማህበራዊ ሚዲያ ነው። ስለዚህ እኔ በግሌ የግሌ እምነት አለኝ፣ ሃይማኖት አለኝ። ያ ሃይማኖት የማይፈቅድልኝን ነገር የትኛውም ሃይማኖት ሽብርን፣ ግድያን የሚያውጅ ሃይማኖት የለም። ስለዚህ ሰዎች ይህን የሃይማኖትን ትእዛዝ እንኳን አልፈው ማህበረሰብን ከማህበረሰብ ወገንን ከወገን የሚያጋጭና የሚያፋጅ ነገር በሚያደርጉበት ወይም በሚያሰራጩበት ወቅት ላይ ከነሱ አእምሮ በታች ከነሱ የግንዛቤ አቅም በታች ያላቸው እንጭጭ ልጆች ማህበራዊ ሚዲያ ላይ በዚህ ሰዓት አሉ። የሚሰጣቸውን ነገር እንደ ወተት የሚጠጡ ቀጥታ የሚቀበሉ ትውልዶች በዝተዋል። ከቤተሰብ ቁጥጥር ውጭ የሆኑ ህጻናት ማህበራዊ ሚዲያን ሲጠቀሙ እንመለከታለን። ስለዚህ እነዚህን ሰዎች እንኳን የማህበራዊ ሚዲያ እንዳይጠቀሙ ማድረግ ባይቻል እንኳን የሚተላለፉትን የሚሰራጩትን መልእክቶች ሼፕ ከማድረግና መልካም እንዲሆኑ ከማድረግ አንጻር ከተሰራ ብቻ ነው። ይህ ማለት ምንድነው? ኔጌቲቭ ነገር አሉታዊ ነገር ሲሰራጭ ቀጥታ ሀገርን ነው የሚያገኘው። የኛ ማህበራዊ ሚዲያ አጠቃቀም ራሱ ችግር ያለበት ነው ይወስዳለሁ። ምክንያቱም ለመጥፎ ነገር ስናውለው ቅድም ብያለሁ በጣም በአጭር ሰዓት በአጭር ጊዜ ብዙ ውድመት ማስከተል የሚችል ፕላትፎርም ነው። ስለዚህ ይሄን ማህበራዊ ሚዲያ መጥፎ ጎኑ ምንድነው? ሰው በተፈለገው ልክ ጥቅም ላይ ካላዋለው ማህበራዊ ሚዲያ እኛ በምንፈልገው ልክ ሳይሆን ዓለምን እንዴት አድርገን ዓለም አሁን በአንድ እንትን ውስጥ እየሄደች ባለችበት ሰዓት ለተለያዩ ነገሮች ተጠቅመን ጥሩ ጎኑን አሰፍተን ወደ እድገት ወደ ተለያዩ ነገር መሄድ ስንችል በዛ ልክ ደግሞ የተለያዩ ግጭቶችን የተለያዩ እርስ በርስ መባላቶችን እያስከተለ ያለበት ሂደት አለ። ስለዚህ ማህበራዊ ሚዲያን በዛ ልኩ የምንስለው ከሆነ በዛ ልክ የምንጠቀመው ጥቅም ላይ የምናውለው ከሆነ ጉዳቱ በጣም የከፋ ነው። ለምን ቢባል አሁን እዚህ ሆነን ብዙ መረጃ ማስተላለፍ እንችላለን፣ ብዙ ቦታ ላይ መድረስ እንችላለን። ስለዚህ ይሄንን የሚያይ ሰው ደግሞ እውነት ነው ውሸት ነው ይሄ ነገር እውነት ነው ውሸት ነው ብሎ አገናዝቦ ተቀብሎ ነው ማድረግ የሚችለው ነገር ማድረግ የሚችለው እንጂ ማህበራዊ ሚዲያ ላይ የተለቀቀው ነገር ሁሉ እውነት ነው ብሎ መውሰድ ከባድ ነው። ምክንያቱም በዛ ልክም የተለያዩ ስራ የሚሰሩ ሰዎች ስላሉ ማለት ነው። የተለያዩ ለጦርነት ለተለያየ ነገር ይጠቀማሉ ማህበራዊ ሚዲያንና እኛ አሁን እንደ ኢትዮጵያ ብዙ የብሔር ብሔረሰቦች አካባቢ ነን ወይ የብሔር ብሔረሰቦች ቤት ነን ብለን እንወስዳለንና ብሔርን ከብሔር ጋር ለማጋጨት በማህበራዊ ሚዲያ ብዙ ስራዎች ይሰራሉ። እርስ በርስ በቃ ያልሆኑ ነገሮች ውስጥ እንድንገባ በማህበራዊ ሚዲያ የሚሰሩ ስራዎች ሰፊ ናቸውና ይሄን ነገር ደግሞ አገናዝበው እውነት ነው ውሸት ነው ማህበራዊ ሚዲያ ላይ የሚለቀቀው ነገር 100% እውነት ነው 100% ውሸት ነው ብሎ መደምደም አይቻልም። ግን ሁኔታውን መረዳት እንዴት ነው ያለው ነገር ብሎ ይሄን ነገር አስቦና አቅዶ መውሰድ ያስፈልጋል የሚል ነገር አለ። ሚዲያ ላይ ሲከድ መጥፎ ነገሮች ላይ ብዙ ሰዎች ትኩረት ያደርጋሉ። ይሄ አሁን ራሱ ነው የሚጎዳ። ምክንያቱም አንዲት ክብሪት ራሱ ስትለከስ ብዙ ደኖችን ትጨርሳለች።
ማህበራዊ ሚዲያም ደግሞ ስናስተላልፍ ትንሽ ነገር ከተበላሸች ብዙሃኑን የመቀስቀስ ጉዳይ ውስጥ የሚገባ መሆኑን ተጠንቅቆ መውሰድ ከአንድ ማህበራዊ ሚዲያ ተጠቃሚ የሚጠበቅ አንዱ ነገር መሆኑን ማሰብ አለበት። በተጠያቂነት በኃላፊነት ህግን በማክበር ነው መጠበቅ ያለብን። ለምሳሌ የዲሞክራሲ ባህል ስንል የዲሞክራሲ አስተሳሰብና የዲሞክራሲያዊ እሴቶችን የያዘ ነው። የዲሞክራሲያዊ አስተሳሰብ ስንል አንድ ሰው ትክክለኛ የሆነውን ገንቢ የሆነውን ጠቃሚ የሆነውን አስተሳሰብ መያዝ አለበት ማለት ነው። የሌሎችን እንትን በማይነካ የሌሎችን ስብዕና በማይነካ ዲሞክራሲ ማወቅና መጠቀም ማለት ነው ዲሞክራሲያዊ አስተሳሰብ ማለት። ዲሞክራሲያዊ እሴቶች ስንል ደግሞ ብዙ ዲሞክራሲያዊ እሴቶች አሉ። ግን በሀገራችን በዋናነት ከሀገራችን ተጨባጭ ሁኔታ አንጻር ምንጠቀማቸው አሉ። ለምሳሌ ያክል ምክንያታዊነት፣ ምክንያታዊ መሆን አለበት። አንድ ሰው ዝም ብሎ ሚዲያ ላይ የሆነ ነገር ስላቀረበ የሚያቀርበው ነገር ከራሱ ጥቅም አንጻር ከራሱ ታርጌት አገር ለመበተን ሊሆን ይችላል፣ ለመጥቀም ሊሆን ይችላል፣ የራሱን ጥቅም እዛ ውስጥ ተሸሽጎ ለማስጠበቅ። ስለዚህ መዝነን ትክክል ነው ስህተት ነው የሚለውን መዝነን ትክክለኛውን ነገር የሚጠቅመውን ነገር ለሀገራችን፣ ለህብረተሰባችን፣ ለልማታችን እነዚህ ሐሰተኛ ማህበራዊ ሚዲያ አጠቃቀም እንደዚሁም የጥላቻ ንግግሮች የተለያዩ አይነት ችግሮችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውሶችን ያስከተሉ እንደቆዩ ይታወቃል። እንደኛ ሀገር ተጨባጭም ስናይ ያው ቀደም ሲል ወደ ኋላ ተመልሶ ብዙ ነገሮችን ማስታወስ አያስፈልግም እንጂ የተለያዩ አይነት እንደ ሀገር አመጾች፣ የተለያዩ አይነት ችግሮች በሰሜኑ ክፍልም በተለያየ አካባቢ የተፈጠረውን ስናይ መነሻቸው ምንድነው? የተገቢ ያልሆነ እና ፈር የለቀቀ የማህበራዊ ሚዲያ አጠቃቀምና እንደዚሁም ከመሬት ተነስቶ ልክ ሐሰተኛ የሆነ ማህበራዊ ሚዲያን የማሰራጨት ጥላቻ ንግግሮችን የመንዛት ጉዳዮች ናቸው የተለያዩ አይነት ችግሮችንም ሲያመጡብን የነበረውና ስለዚህ እንደ ሀገርም ይሁን እንደ ዓለም አቀፍ ሐሰተኛ ማህበራዊ ሚዲያ አጠቃቀም እና የጥላቻ ንግግሮች ከምንም ጥቅም የላቸውም፣ ጉዳታቸው ነው እያመዘነም የነበረው። ያ ደግሞ ዞሮ ዞሮ ብዙ አይነት ኪሳራዎች እንዳስከተሉብን ወደ ኋላ ተመልሶም ማስታወስ አስፈላጊ ነውና ስለዚህ አሁን ላይ ያለው ጄኔሬሽን ምን ማድረግ አለበት ብዬ ነው ማስበው። ውስጣቸው ያለ ኃይል አለ፣ ውስጣቸው ያለ የፈጠራ ችሎታ አለ። ያንን የፈጠራ ችሎታ እንዲያወጡ እንዲለማመዱና የተሻለ ነገር ስራ ፈጣሪ እንኳን እንዲሆኑ የሚያደርጋቸው ግብአት ማህበራዊ ሚዲያ ላይ አለ። እነሱን የሚያበረታቷቸው ራሳቸውን እንዴት ማግኘት እንዳለባቸው ስራዎችን እንዴት መፍጠር እንዳለባቸው የሚያስተምሩ በአዎንታዊ መንገድ ትውልዱን ሼፕ የሚያደርጉ ሰዎችን መርጦ መከታተል ይችላሉ። እንደ ቤተሰብ እንግዲህ ቤተሰብ ተቋም ነው። ስለዚህ ያ ተቋም ደግሞ የራሱ የሆነ ህግ ያስፈልገዋል፣ የራሱ የሆነ መተዳደሪያ ነገር ያስፈልገዋል። ልጆቹን ቤተሰቡን ሼፕ ማድረግ አለበት። እድሜያቸው ለማህበራዊ ሚዲያ መጠቀም ያልደረሱ ህፃናትን ስልክ ባለመስጠት ሊሆን ይችላል። ምን ማድረግ እንዳለባቸው በማስተማር ሊሆን ይችላል። ቤተሰብ እንደ ቤተሰብ የራሱን ኃላፊነት መወጣት አለበት። አባወራም ትሁን እናትም ልጆቻቸው ምን አይነት ፕላትፎርም ነው መጠቀም ያለባቸው፣ ለእድሜያቸው የሚመጥን ምን አይነት ነገር አለ የሚለውን ሼፕ ማድረግ አለባቸው። እኔ ለወጣቶች የሚመክረው ማህበራዊ ሚዲያ ቅድም እያለው ጥቅሙ የጎላ ነው። ብዙ ነገሮችን መስራት ራሳችንን አፕዴት ማድረግ እንችላለን፣ መማር እንችልበታለን። የተለያዩ አዳዲስ ነገሮችን ከዓለም ጋር መገናኘት እንችላለን እና ብዙ ፈጠራ ስራዎችን መስራት እንችላለን ማህበራዊ ሚዲያን በመጠቀም ማለት ነው። ኢኮኖሚካሊ ራሳችንን አፕዴት ማድረግ እንችላለን። በማህበራዊ በፖለቲካው በተለያየ ነገር እውቀት ማግኘት እንችልበታለን ከተጠቀም ነው በትክክለኛ መንገድ ማህበራዊ ሚዲያ ለህዝቡ ማስተላለፍ ከቻለን ጥሩ ነገር መስራት እንችልበታለን እና እኔ ለወጣቶች የሚመክረው አሁን የሚታየው ነገር አለና ማህበራዊ ሚዲያ ላይ ተጠምዶ ራስን የእንትን የማለት ጉዳይ አለ። አሁን ለምሳሌ ብዙ ሰዓት በቃ ማይሆን ነገር ላይ ማህበራዊ ሚዲያ ላይ ተጠምደን ራሳችንን መጉዳት የለብንም። ወጣቶች ያው ማህበራዊ ሚዲያ ላይ ሲጠቀሙ ማድረግ ያለባቸው ነገሮች አሉ። ምክንያቱም ማህበራዊ ሚዲያ ተጠቅመው ብዙ ነገሮችን መጠቀም ይችላሉ። አሁን ብዙ ሰዎች ብዙ የገቢ ምንጭ አድርገው የሚጠቀሙ ሰዎች አሉ። ሚዲያ ላይ ብዙ ጓደኞች አሉ። ማህበራዊ ሚዲያን ተጠቅመው ብዙ ገቢ ምንጭ መልካም ነገሮችን የተለያዩ ድርጅቶችን በማስተዋወቅ
በተለያዩ ድርጅቶችን በማስተዋወቅ ብዙ ገቢ የሚሰበስቡ አካላት አሉ። በዚህ ልክ ወጣቶች ምንድነው ማድረግ ያለባቸው? ሚዲያን መጠቀም ያለባቸው ለመልካም እንጂ ለመልካም ተሞክሮ እንጂ ለምሳሌ አሁን በበጎ ተግባር ሰዎችን እንደዚህ ብንረዳ ይሻላል፣ የወደቁትን እያነሱ ሚዲያ ላይ ቢያስተላልፉ፣ የተቸገሩትን እየረዱ ሚዲያ ላይ ቢያስተላልፉ ይሄንን ልምድ አድርጎ ባህል አድርጎ ወጣቱ መውሰድ አለበት። ህግ አክባሪነት፣ የህግ የበላይነት መጠበቅ አለበት። እያንዳንዱን ነገር ስንቀበል ህግ አክባሪነት ስንል ሁሉም ነገር ህግ አለው። አንድ ጨዋታ ውስጥ ስትገባ የጨዋታውን ህግ መጠበቅ አለበት። ለምሳሌ እግር ኳስ የምትጫወት ከሆነ ዝም ብለህ ገብተህ ተጫዋቹን ሰብረህ ዳኛውን አይኑን ሸፍነ በረኛውን ጎትተህ ጥለህ ጎል ማግባት አይደለም ታርጌት ጎል ማግባት ቢሆንም ግን ህጉን መጠበቅ። ህጉን ካልጠበቅ ምንድነው ቀይ ካርድ ይጠብቃል ማለት ነው። ስለዚህ ልክ እንደዚህ ማህበራዊ ሚዲያ ውስጥ ስንገባ ያንን ህግ መጠበቅ አለብን። የሰውን ሰብአዊ መብት መጠበቅ አለብን። አንድ ሰው ባለስልጣን ሆኖ ለህዝብ ለማገልገል ነው እዛ ጋር የተቀመጠው። ለምሳሌ ብንወስድ ሀገር 5 ሚሊዮን ኮደርስ ኢትዮጵያ የሚል እንደ ክልል ደግሞ 138,000 የሚሆኑ ወጣቶች ወይም የተለያዩ ማህበረሰብ ክፍሎች እንደዚሁም እንደኛ ዞን ደግሞ ከ50,000 በላይ የሆኑ የህብረተሰብ ክፍሎችን ስፔሻሊ ወጣቱን ማዕከል አድርጎ የሚሰጥ ስልጠና ኢኒሼቲቭ እንደተጀመረ ያው ሁላችንም በሚዲያም ከዚህ በፊትም የምናውቀው ጉዳይ ነው የሚሆነውና ከዚህ አንፃር ይሄ ነገር እውነት ለመናገር በጣም ከፍተኛ የሆነ ፋይዳ ወይም ከፍተኛ የሆነ ጠቀሜታ ያለው መሆኑን ነው። እንደ ሀገርም ክቡር ጠቅላይ ሚኒስትራችን ከአረብ ኤምሬትስ ጋር በጋራ በመፈራረም ይሄን ጉዳይ ያስጀመሩትና አሁን ስልጠና ኦልሞስት ጀምሮ በሀገር አቀፍ ደረጃ ምን እንደ ክልላችን ጀምሮ ብዙዎች በኦንላይን ስልጠና እየወሰዱ ያሉበት ሁኔታ አለ። ሰሞኑንም ክቡር ርዕሰ መስተዳድራችን ዶክተር ኢንጂነር ነጋሽ ዋጌሾም ይሄን ጉዳይ አስመልክቶ በጠቀሜታውና አስፈላጊነቱ ዙሪያ ማብራሪያ የሰጡበት ሁኔታ አለ። ይሄን ሁሉም ጉዳዩን ትኩረት ሰጥቶ እንደ አገር ያለውን ፋይዳ ተረድቶ ስልጠናውን በአግባቡ መሰልጠን እንዳለበት ቤቱ ቁጭ ብሎ በዘመናዊ የሆነ ስማርትፎን ያላቸው ሰዎች ቤታቸው ቁጭ ብሎ ጭምር ኦንላይን ስልጠና መውሰድ እንደሚችሉ ይሄ ደግሞ ለሀገር ግንባታው ይልቅ ለሀገር ግንባታው እንደዚሁም ለኢኮኖሚ ግንባታ ያለው ፋይዳ ከፍተኛ መሆኑን ታሳቢ አድርጎ ሁሉም ስልጠናውን በአግባቡ እንዲከታተል ክቡር ርዕሰ መስተዳድራችን መግለጫ ያሰጡበት ሁኔታ አለና ከዚህ አንፃር ይሄ ኢኒሼቲቭ እውነት ለመናገር በአግባቡ ስልጠናውን ወስዶ አቅማቸውን ገንብቶ የሚወጡ ወጣቶች ነገ ላይ በተለይ ቅድም ያወራነውን ይሄ የሐሰተኛ ማህበራዊ ሚዲያ ቁጥሩን ከመቀነስም ይሁን ይሄን ድርጊት የሚፈጽሙ አካላትን ለማጋለጥ እንደዚሁም ቴክኖሎጂ ውጤት ተጠቅሞ ይሄን ጉዳይ ለማጋለጥ በጣም ከፍተኛ የሆነ ፋይዳ እንዳለው ከግንዛቤ ገብቶ ነው መንግስትም ይሄን ጉዳይ ስልጠና እየሰጠ ያለውና ይሄን አሁን ሁላችንም አጠናክረን ለማስቀጠል እስከ ወረዳም ጭምር ጉዳዩን አውርደን የራሱ የሆነ ስትሪንግ ኮሚቴ ተዋቅሮ እንደዞንም ከፍተኛ ትኩረት ተሰጥቶ ስልጠናው የተሰጠ ያለበት ሁኔታ አለ። ወጣቱ ማህበራዊ ሚዲያን ሲጠቀም በኃላፊነት ሊሆን ይገባል። በመጀመሪያ ደረጃ ያ ነው እንግዲህ አዎንታዊ ሚዲያ አጠቃቀም የምንለው አጣርቶ ትክክለኛ በምክንያት መሆን አለበት። ያለዛ ዝም ብሎ አንዳንዴ የሚዲያ ስራ እንደ ምንድነው ማዕድን ቁፋሮ ነው። ማዕድን ስትቆፍር አሁን ዝም ብለህ ታወጣውና ማዕድኑን ዝም ብለህ አፈሩን የተቆፈረውን አትጠቀም፣ ይወጣል። ከዛ በኋላ የተጣራውን ነው ከዛ ውስጥ ወስደህ የምትጠቀመው። ክቡራን ተመልካቾቻችን ለዛሬ ያሰናደነውን በዚሁ አበቃን። ሌላ ቀን በሌላ ርዕሰ ጉዳይ እስከምንገናኝ ለነበረን ቆይታ ምስጋናችን የላቀ ነው። በያላችሁበት ሰላም